ሄሎ ጋይስ እንዴት ናችሁ? እንግዲህ ውሏችን ጀምሯል። ሰብስክራይብ በማድረግ ፋሚሊ የሆናችሁ አብረን እንውላለን ማለት ነው። ምን ይመስላል ቀን የሚለውን እናያለን። ፕሮዳክቲቭ ዴይ ነው የምንለው አላቅም። ክረምት ላይ እንዴት ነው የምናሳልፈው ቤት ምናምን የሚለውን እናያለን። ብቻ ጥሩ ቀን እንደሚሆን ተስፋ አድርጋለሁ። አብራችሁን ቆዩ። እንግዲህ ልብሶች ሁሉ ህዝባዝንቄ ስለሆኑ ልብሶችን እናጣጥፋለን። ከዚህ ጽድት አድርገን አጣጠፍን ልብሳችንን። ከዛ እንግዲህ ያው ይታያችሁ ከ10 ስንት ከዛ የቤት እንስሳ ላለመሆን ሌላው ምን ይደረጋል? አልጋ ይነጠፋል። ጋይስ አልጋችሁን አንጥፉ። አልጋ አነጣጠፍ። ከዛ እግዚአብሔርን ቃል ወደ ማጥናት ነው የገባነው። ትንቢተ ሕዝቅኤል ነው። ባለፈው ሰቆቃወ ኤርምያስ ነበረ ያጠናሁት። እስከ ምዕራፍ 5 አጠናው አነበብኩኝ እግዚአብሔርን ቃል። ስለዚህ እግዚአብሔርን ቃል አንብቡ። በነገራችን ላይ ክረምት ላይም በጋ ላይም ኤኒ ታይም እግዚአብሔርን ቃል አንብቡ። ብቻ አላቅም አንብቡ። ባይብል አንብቡ። በጣም በጣም ጸዴ ነገር ነው ባይብል ማንበብ። ጨረስኩኝ ባይብሌን አነበብኩ። ሰማዩ በጣም አያምርም? በጠዋት ሱቅ እየሄድን ነው። ይሄ ሰፈራችን ነው። ሱቅ ሳይሆን ፋርማሲ ነው የምሄደው። ትንሽ ስላመመኝ የወባ ኪኒን ለመግዛት ነበር እየሄድኩ የነበርኩት። እንግዲህ የሄደ ሰፈር ነበረ እንትኑ ፋርማሲ ቤቱ። ደረስኩኝ ፋርማሲ። ከዛ ምንድነው ካርተን ታዘዘልኝና ወስጄ ወደ ቤት ያላነሰ ብር ቁጭ አድርጌ ከፈልኩ። ብታዩ እንዲህ ያው እንግዲህ አብሲታችንን ለመስራት ሊጣችንን እያስተካከልን ነው። እንጀራ እንጋግራለን እና አብሲታችንን እየሰራነው ነው ጋይስ። እና በቃ እንጀራ እንጋግራለን፣ አብሲት እንሰራለን። ከዛ እስቲ እናያለን ውላችን እና አብሲታችንን እየቀላቀልን ነው ጋይስ። እቺን እንጀራ ነው እንግዲህ መንጋግራት ግግር እናደርጋታለን። ከዛ እቺን የመሰለች ጽድት ያለ እንጀራ ጋገርኩኝ። ያው ቢያመኝም መጋገሬን አላቆምም። ብዙም ስላልሆነ ህመሙ የጋገርኩኝ ወባ ነው ግን ብዙም አላመመኝም። እና እንጀራዬን ጋገርኩ። በጣም ብዙ ጋግሬ ነው የቀረጽኩት። እና ምሳ ልንሰራ ነው። ጀስት እንደ አጋጣሚ ነው እንግዲህ ያው ቢያመኝም እንግዲህ ሽንኩርታችንን ክትፍ አደረግን። ከዛ ወጣችንን መወጥወጥ ወደ መወጥወጥ። ከዛ ምሳችን ደረሰ። በላነው ጋይ ከተበላ በኋላ ወደ ጆርናል ነው የገባነው። ይሄኛው ደብተር ማስታወሻ ላይ በቃ ስለ ቀናችሁ ስለ ውሏችሁ ምናምን ሚቲንግ የምታደርጉበት አይነት እና ደስ ነው የሚለው። በቃ ብታዩ ጋይስ አድርጉ እናንተም